ዛሬ ቀኑ ፌብሩዋሪ 14 ነው። በተለያየ ሀገር ላይ ዒድ አልሑብ ወይንም ቫለንታይንስ ዴይ ብለው የሚያከብሩት ባህል አላቸው። እኛ ግን ሙስሊሞች ሁለት ዒድ ብቻ ነው፣ ሁለት ባህል ያለን፣ ዒድ አልአድሓ፣ ዒድ አልፈጥር። ምን አይነት ዘመን ነው የደረስነው? ግን በዚህ ነገር ላይ ሁሉም ኡስታዞች፣ ዓሊሞች በዚህ መልእክት ሰርታችሁ ማስተላለፍ አለባችሁ። በዚህ ነገር ላይ በደንብ መሰራት አለበት። ወጣቱ እየተበላሸ ነው። ወጣቱ ወዴት እየሄደ ነው? የታላችሁ ኡስታዞች፣ የታሉ ዓሊሞች? ለምንድነው በዚህ ነገር ላይ ፈትዋ ማይሰጠው? በዚህ ነገር ላይ ለምንድነው ደርስ ማሰጡት? ለምንድነው በሌላ ነገር ራሳችሁ ቢዚ የምታረጉት? ዛሬ እህቶቻችን እየወጡ ቫለንታይንስ ዴይ እያሉ ቪዲዮ እየሰሩ ነው፣ መልእክት እያስተላለፉ ነው። የፍቅረኛችሁ ቀን ዒድ አልሑብ እያሉ እያስተላለፉ ነው። ወይንኩም ያ ናስ። በጣም ነው የሚያሳዝነው። በነገራችን ላይ ወላሂ ሐቂቃ በጣም ነው የሚያሳዝነው። እኔ የሰራሁት ቪዲዮ አለ፣ ግቡና ቪዲዮን አስተላልፉት። እኛ ሙስሊሞች ሁለት ዒድ ነው ያለን። ደጋግሜ እነግራችኋለሁ፣ ጆሮአችሁን ሰጥታችሁ አዳምጡኝ። ዒድ አልአድሓ፣ ዒድ አልፈጥር ما في عندنا اسمها حاجة عيد الحب. في بعض الناس تحتفلون عيد الحب، ما في حاجة اسمها عيد الحب. احنا عندنا عيدين بس، عيد الفطر وعيد الأضحى. يا ناس، يا بنات، لا تحرجونا مهما كان. حتى لو عشتي في أمريكا، في كندا، في أستراليا، أي مكان عشتي، حتى لو تربيتي معهم، لا تنسي دينك. كالنسو قا بتارقم كالنسو قا بتنورم بيفلقا بنور. ديناتشون أترسو، ديناتشون أترسو. በተለይ ትዳር ያላችሁ ልጆች ያላችሁ ኤሮፕ ላይ እየኖራችሁ ይሄን ነገር እናንተ ቤትሽ ውስጥ ታከብሪያለሽ። ልጆችሽ ያያሉ። ዛሬ ምንድነው? ዛሬ እኮ ልጆቼ የቫለንታይንስ ዴይ ነው እኮ፣ ዛሬ እኮ የዒድ አልሑብ ነው፣ የፍቅረኞች ቀን ነው ትያለሽ። ልጆችሽን በዛ ያድጋሉ። ልጆችሽን ግን ማስረዳት አለብሽ። ዛሬ ቫለንታይንስ ዴይ ነው። እኛ ሙስሊሞች ቫለንታይንስ ዴይ የሚባል የለም፣ ዒድ አልሑብ የሚባል ነገር የለንም። ያለን ዒድ አልአድሓ ወይንም ዒድ አልፈጥር ብለሽ ለልጆች አስረጅ። ወላሂ እኔ እዚህ ጋር ስናገር ለእናንተ እያልኩኝ ለልጆች ማስረዳቸው ነው የምላችሁ። ያላችሁ ያውቁታል። ይህን ነገር በደንብ ነው የማያውቁት። ትምህርት ቤትም ሲሄዱ ያን ነገር ያስረዷቸዋል። በቃ ዲናችሁ ነው። በዲንሽ ኩሪ፣ በራስሽ መባነትሽ ኩሪ፣ ሙስሊም በመሆንሽ በሙስሊምነትሽ ኩሪ። ራስሽን ከፍ አድርጊ፣ አትመሳሰይ። ያ በጣም ነው የሚያሳዝነው። በጣም እየወጣችሁ ቫለንታይንስ ዴይ ምናምን ሙስሊም ነሽ። ዛሬ ያንቺ 1 ሚሊዮን ፎሎወርሽ፣ ያንቺ የሁሉ ፎሎወርሽ ነገ አይጠቅምሽም። እመኒ፣ ነገ አይጠቅምሽም። ስለዚህ አስቢበት፣ አስቡበት። እኛ ሙስሊሞች ቫለንታይንስ ዴይ የሚባል ነገር የለንም። ያለን ሁለት ዒድ ነው፣ ዒድ አልአድሓ፣ ዒድ አልፈጥር። አሁንም ደጋግሜ ነገራቸዋለሁ። ስለዚህ ኡስታዞች፣ መሻይኾች፣ የተለያዩዎቹ አዳዮች በዚህ መንገድ ላይ በዚህ ጉዳይ ላይ መልእክት ማስተላለፍ አለባችሁ። ወጣቱ እየተበላሸ ነው። ወጣቱ ወዴት እየሄደ ነው? ዒድ አልአድሓ፣ ዒድ አልሑብ፣ ቫለንታይንስ ዴይ እያለ ያከብራል። ሚዲያ ላይ ወጣ ድምጿን እያሰማች ቪዲዮ ምናምን መልቀቅ ሳይበቃት ዛሬ ደግሞ ቫለንታይንስ ዴይ፣ ነገ ደግሞ ማዘር ዴይ እያለች ትመጣለች፣ ፋዘር ዴይ እያለች ትመጣለች። ነጮች አመቱን ሙሉ እናቱን አይጠይቃትም። አመቱን ሙሉ ወልዳ ያሰደገችውን ነቢያችን ሱመ ኡሙክ ሱመ ኡሙክ ሱመ ኡሙክ ብለዋል። እኛ ሙስሊሞች ቁልፍ የጀነት ቁልፋችን ከእናታችን እግር ስር ነው ያለው። እነሱ ግን በአመት አንዴ ነው የሚጠይቋት። እኔ ልንገራችሁ፣ ጎረቤቴ ታች በር ላይ ምን ብሎ ጽፏል? ዛሬ ማታ ከምሽቱ 5 ሰዓት ላይ ኑና የምትፈልጉት እቃ ካለ ከቤቴ መውሰድ ትችላላችሁ ብሎ ጽፏል። አዳምጡኝ በደንብ። ወላሂ በጣም ነው ያልጸንኩት። ወጣት ነበርኩ ያኔም። ከዛ ትልቅ አፓርትመንት ላይ የምኖረው ምንድነው ይሄ ነገር ምናምን ብዬ እስኪ 5 ሰዓት ላይ ሄድኩኝ። ፎሎሮ ተጽፏልና ሄድኩ። ከዛ ገባው። ቤቱ በጣም የሚያምር እቃ አለው። ደግሞ የድሮ እቃ አንቲክ የሆኑ እቃዎች አሉና ከዛ ምን ትለኛለች ልጅቷ፣ የፈለከው ነገር መውሰድ ትችላለህ ከዚህ ቤት ውስጥ አለችኝ። ለምን አልኳት። ይሄ እዚህ ቤት የምትኖረው ሴትዮ አውቃታለሁ። በእድሜ ከፋ ያለች ሴትዮ ነበረች። የታለች?
ሞተች አልኳት። አይ አልሞተችም። እና ይታለች ስላት አይ እኔ የእሷ ልጅ ነኝ፣ እድሜዋ ከፍ ስላለ እኔ እሷ የምከባከብበት ሰዓት የለኝም እና ይሄን ቤቱን ሽጬ እቃዋን ሽጬ የአልተንሃይም ይባላል። አልተንሃይም ማለት እነዚህ ጡረታዎች ቤት የሚቀመጥ ጡረታን ቤት እኔ እንጃ በአማርኛ ጻፉልኝ፣ እዛ ላስገባት ነው አለች። እናቷ ስንት ዓመት የለፋችበትን ቤት ስንት ዓመት የለፋችበትን እቃ ያን ሁሉ እቃ አውጥታ በነፃ እኮ ነው፣ በነፃ የፈለገው ሰድ እቃው ከተወሰደ በኋላ የፈለገው ሰው ቤቱን ሽጣ እናቷን ወስዳ የጡረታ የሚቀመጡበት እዛ አስቀመጠቻት። ለእናቷ ሰዓት የለኝ አረጋያን ማቆያ አረጋያን ማቆያ እዛ አስገባቻት። እናቷ የለፋችውን ስንት ዓመት ሰርታ የገዛችውን ቤት ሴትዮዋ አርጅታለች። እኔ ለሷ ጊዜ የለኝም፣ እኔ የልጆች እናት ነኝ አለች። በጣም ነው ያዘንኩት በጣም። እናት በቃ ታስገባታለች እዛ በአመት አንዴ ትሄድና ማዘርደኝ ሲባል አዋ ሰጥታለች። ወላሂ የት ነው ጀርመን። እና በጣም ያሳዝናል ያጀማ በጣም ያሳዝናል። ይሄ ነገር ልታስቡበት ይገባል። በደንብ አስቡበት። እንደዚህ አይነት ነገር የለም። ስለዚህ ትንሽ እየቆየን እኛም ነገ ማዘር ዴይ ፋዘር ዴይ እያልን እንመጣለን። ስለዚህ ቫላንቲንስ ዴይ ብላችሁ ዛሬ ይሄን ቀን የምታከብሩ አላህን ልትፈሩ ይገባችኋል። እንደነዚህ አይነት ቪዲዮዎች እየወጣችሁ የምትሰሩ ደግሞ በጣም ነው የምታሳዝኑት፣ ሙስሊም ሆናችሁ ማለት ነው። ስለዚህ የውመል ቂያማ የሆድ ላይ ውሃ ሲጠጡ ሂዱ ከዚህ ከፊት ይዞሩ ከሚሉ መሆን አንፈልግም። اللهم اجعلنا من أمة محمد صلى الله عليه وسلم كالنسو ندو اللهم مجرشاتين حسن الخاتمة أسمنا. اللهم لا تجعل الدنيا في قل دنيا كم يودوت بايرو شو تارجع والله. اللهم اجعل الآخرة كم يجنكوت بايرو أرجع. اللهم ارحمنا وارحم والدينا يا رب العالمين. والله سنت نات عباتو تشتروا أصدقوش دين الاستمروش من بلوش زاري وتشكن فالنتينز داي يارش السري بتعم يسزلال ها እናትሽ አባትሽ ቢያዩሽ እንደዚህ አይነት ቪዲዮ እየሰራሽ ምን ይሰማሻል? ዛሬ አንቺ አባትሽ ዱንያ ላይ ቢኖርና ቫላንቲንስ ዴይ እያልሽ ስታከብሪ ቢያይሽ ምን ይሰማል? ምን ይሰማዋል አባትሽ? ሱብሃንአላህ አጃይብ ነው። አልሙሂም ሐባይቢ ይህችን መልእክት ለማስተላለፍ ነው። ያው ስራ ሊሄድ ነው፣ ብዙ ስራ ስላለብኝ ነው። በጣም ሰሞኑን ስራ በዝቶብኛል። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። እኛ ጋር ቫላንቲንስ ዴይ የሚባል የለም፣ ዒድ አልሑብ የሚባል ነገር የለም። እሺ ተመልከቱ ትናንትና ከትናንት ወዲያ ዱባይ ላይ ኢማራት ላይ አላህ ምን አይነት ዝናብ ነው የለቀቀው ከነበረዶ። እነዚህ አዳዲስ በሚሊዮን የሚሸጡ መኪናዎች ማዕራት ላይ ቁም ስንትና ስንት መኪና ነው በረዶ እንዳለ ሱቁን ይደመራረሰው። ይሄ ቁጣ ነው፣ ይሄ መልእክት እኮ ነው፣ ይሄ ኢንዛር ነው ከአላህ አዘ ወጀል። ለምን ቫላንቲንስ ዴይ ምናምን እየተባለ በየቦታው ለዚህ ባህል ይዘጋጃሉ? አላያችሁም? ያ ሁሉ መኪና አዳዲስ መኪና በሚሊዮን ዶላር የሚሸጥ መኪና ማዕረድ እንዳለ ውጭ የቆሙ መኪናዎች እንዳለ በረዶ ቀጥቅጦ ሱቆቹን ሀገሩን ዝናቡን አታዩም? ይሄ እኮ ለምንድን ነው ሙስሊሞች ሀገር ላይ በአሁኑ ሰዓት ላይ እንደነዚህ አይነት አደጋ የሚደርስባቸው?